የሚኖረን ፎቶሾፕ ኢንተርፌስን እንዴት ከለሩ መቀየር እንደምንችል፣ የፔጅ ሳይዝ፣ ኦሪየንቴሽን፣ ሪዞሉሽን እንዲሁም ከለር ሞዶችን፣ ፋይል ታይፖች፣ እንደገና ደግሞ ኢንተርፌስ ኢንትሮዳክሽን እና መጨረሻ ላይ አንዳንድ ቲፖችን እነግራችኋለሁ ማለት ነው። በመጀመሪያ ስንጀምር ፎቶሾፕ እንደምታዩት ነው። የኔ ጠቆር ያለና እዚህ ጋር ደግሞ ወደ ጠቆር የሚል ግሬ አይነት ከለር ይዟል። እንደዚህ አይነት ያለውን ወይም ደግሞ ነጣ ወዳለ ወይም ደግሞ ነጭ ወደሆነ ኢንተርፌስ ለመቀየር ከፈለግን ኤዲት የሚለው ውስጥ በመግባት ፕሬፈረንስ የሚለውን እንመርጣለን። በመቀጠል ፕሬፈረንስ ተከትለን ኢንተርፌስ የሚለውን እንመርጣለን። ይህም በምናደርግበት ጊዜ እንግዲህ እዚህ ጋር እንደምታዩት ከለር ቲሞች አሉ 4 አይነት። ጠቆር ይላል እዚህኛው። ከዛ በኋላ እዚህ ጋር ደግሞ የተወሰነ ከዛኛው ነጣ እያለ ሞር ዋይት እስኪሆን ድረስ ምርጫ ይሰጠናል ማለት ነው። የምንፈልገውን ከዚህ ጋር መምረጥ እንችላለን ማለት ነው። በእኛ ኬዝ ጠቆር ያለውን መርጬ ኦኬ ስለው እዛ ላይ ይሆንልኛል ማለት ነው። ይህን ካየን ቀጥሎ የሚኖረን ፎቶሾፕን ከከፈትን በኋላ ወይ አዲስ ዶክመንት ከፍተን አዲስ ዲዛይን መስራት እንችላለን። አሊያም ደግሞ ከዚህ በፊት የጀመርናቸውን ዲዛይኖች መቀጠል እንችላለን። እንደ መጀመሪያ ክላሳችን ክሬት ነው የሚለውን ኦፕሽን ላሳያችሁ። ክሬት ነው የሚለውን በምንነካበት ጊዜ ይህን ዊንዶ ያመጣልናል። በዚህ ዊንዶ ላይ የምናገኛቸው የተለያዩ ክፍሎች ይኖራሉ። የመጀመሪያው እዚህ ጋር የምታገኙት በቀኝ በኩል የምታገኙት ሲሆን እዚህ ጋር የምትፈልጉትን ሳይዝ ራሳችሁ የምትሞሉበት ቦክስ ነው። የመጀመሪያው ቦክስ ከላይ ላይ አንታይትልድ 1 የሚለው ስም የምታስገቡበት የምንሰሩትን ዶክመንት ስም የምታስገቡበት ቦታ ሲሆን እዚህ ላይ የምትፈልጉትን ስም ትሰጡታላችሁ። በመቀጠል የምታገኙት ዊድዝ እና ሄት የሚል ይሆናል። ዊድዝ እና ሄት ማለት የምትሰሩት ዶክመንት የሚኖረው ሳይዝ ማለት ነው። ይህ ሳይዝ በሚሊሜትር፣ በሴንቲሜትር ወይም በኢንች ወይም በፒክሰል አድርጋችሁ መምረጥ ትችላላችሁ። እነዚህን የሜዥርመንት ኦፕሽኖች የምታገኙት ደግሞ ዊድዝ ከሚለው በቀኝ በኩል ላይ ያለውን ድሮፕ ዳውን ስትነኩ ነው ማለት ነው። ስለዚህ እዚህ ጋር ስትነኩ ይህን ኦፕሽኖች ይሰጣችኋል። እዚህ ጋር 20/8 የሚለው ምንድን ነው? ሚሊሜትር ነው። ፒክሰል ስናደርገው 24189 ወይም 24189 ይሆናል ማለት ነው። ስለዚህ ይሄኝ የሜዥርመንት ኦፕሽኖች እዚህ ጋር ታገኛላችሁ። ሄት ከሚለው በጎን ደግሞ የሚኖራችሁ እርዝማኔው ወደ ጎን ይሁን ወይንስ በቁመት ይሁን የሚለውን ላንድስኬፕ እና ፖርትሬት የሚለውን ኦፕሽን ታገኛላችሁ። ከሱ ስር ስትወርዱ ደግሞ ሪዞሉሽን የሚል ኦፕሽን ታገኛላችሁ። ስለ ሪዞሉሽን እና ከለር ሞድ እንዲሁም ኮመን ፋይል ታይፕ ስለሚሉት ራሱን የቻለ ለብቻ ቱቶሪያል አዘጋጅላችኋለሁ። ለዛሬ ግን ሪዞሉሽን ማለት የአንድ ኢሜጅ ወይም ደግሞ አንድ ፎቶ የሚኖረው ዲቴል ኢንፎርሜሽን የመያዝ አቅም ማለት ነው። ፒክሰል ፐር ኢንች ማለት በአንድ ኢንች ውስጥ የሚኖሩት የፒክሰል መጠኖች ማለት ነው። ለዚህ ስፔሲፊክ ራሱን የቻለ ቱቶሪያል ስለማዘጋጅላችሁ እዛ ላይ ዲቴል ገባለሁ ማለት ነው። ከሱ ስር የምናገኘው ደግሞ ከለር ሞድ ነው። ይህንንም ከለር ሞድ ሞር ለማብራራት ከሪዞሉሽን ጋር አንድ ላይ በማዘጋጀት ቱቶሪያል ላይ ገልጽላችኋለሁ ማለት ነው። ለአሁኑ ግን ሪዞሉሽን ከፍ ባለ ቁጥር የኢሜጃችን ኳሊቲ እንደሚጨምር ያዙ። ሲቀጥል ደግሞ ከለር ሞዶች ላይ የምንጠቀማቸው አብዛኛውን ጊዜ የምንጠቀማቸው ከለር ሞዶች አሉ። RGB፣ CMYK እና ግሬስኬል ማለት ነው። ሌሎችንም እንጠቀማቸዋለን። በእኛ ኬስ ግን ለኢንትሮዳክሽን ሶስቱን የከለር አይነቶች በሚኖረኝ በቀጣይ ቱቶሪያል ላይ ዲቴሉ እገልጽላችኋለሁ ማለት ነው። አሁኑ ግሬስኬል ማለት ብላክ ኤንድ ዋይት ፕሪንት ሲሆን RGB ለዲጂታል ነገሮች የምንጠቀም ለስልክ፣ ለሶሻል ሚዲያ ፐርፐስ፣ ፕሮፋይል ለማድረግ ለእንደዚህ አይነት ፐርፐስ የምንሰራቸውን ዲዛይኖች RGB ከለር ሞድ በመጠቀም ስንሰራ፣ CMYK ከለር ሞድ አድርገን የምንሰራው ደግሞ ለፕሪንት ፐርፐስ የምንሰራቸው ዲዛይኖች ካሉ ለባነር፣ ለቢዝነስ ካርድ እንደዚህ አይነት ዲዛይኖች የምንሰራ ከሆነ CMYK ፎርም እንጠቀማለን ማለት ነው። ከዛ በመቀጠል የምናገኘው የባክግራውንድ ኮንተንት ማለት ነው። ባክግራውንድ ኮንተንት ማለት የምንሰራው ወረቀት ወይም ለምሳሌ አሁን በስክሪፕቶ ወይም በእርሳስ የሆነ ስዕል የምንሰራ ከሆነ ወረቀት ላይ ወረቀታችን ነጭ ይሁን ጥቁር ይሁን ወይንስ ወረቀት አይኑረው የሚሉትን ኦፕሽኖች የምንመርጥበት ነው። ባክግራውንድ ኮንተንት ነጭ ከሆነ ነጭ፣ ካልሆነ ብላክ፣ ካልሆነ የሆነ ከለር ራሳችን ሰጥተነው ወይም ደግሞ አይኑር የሚሉትን ኦፕሽኖች የምንመርጥበት ነው ማለት ነው። በእኛ ኬስ ዋይት መረጥኩኝ። ክሬት የምትል ኦፕሽን እዚህ ጋር ስትኖር እሷን ስነካት ይከፍትልኛል ማለት ነው። ወደዛ ከማለፌ በፊት ግን በግራ በኩል የምናገኛቸው ኦፕሽኖች ደግሞ ይኖርናል። ከነዚህ ጋር ደግሞ እዚህ ጋር ደግሞ የምናገኛቸው ከዚህ በፊት በተለምዶ ብዙ ጊዜ ለብዙ ስራዎች ለምሳሌ ለፎቶ ሊሆን ይችላል ወይም ለፕሪንት ጋር በተያያዘ በድግግሞሽ የምንጠቀማቸው የሳይዝ አይነቶች ማለት ነው። እዚህ ጋር ከስተማይዝድ ሆነው ተዘጋጅተውልናል። ከላይ ላይ እንደምናየው ፎቶ ይኖራል፣ ፕሪንት ይኖራል፣ አርት ኦር ኢሉስትሬሽን። ከነዚህ ጋር በተያያዘ ብዙ ጊዜ በድግግሞሽ የምንጠቀማቸው አይነት ሜዠርመንት ወይም ደግሞ የሳይዝ መጠኖች እዚህ ጋር እናገኛለን። ሴቭድ የሚለው ደግሞ ራሳችን ሰርተን ሴቭ ያደረግነው ኦፕሽን ማለት ነው።
ይህን ካየን በኋላ እንግዲህ ክሬት የሚለውን በምንነካበት ጊዜ እንደዚህ ይከፈትልናል ማለት ነው። ይሄ የኢንተርፌሱ ሲሆን የፎቶሾፕ ኢንተርፌስ ለመጀመሪያ ጊዜ እኔ የምጠቀመውን አዶቤ ፎቶሾፕ ሲሲ 2020 ከከፈታችሁ መጀመሪያ ጊዜ የምታገኙት ኢንተርፌስ ይህንን ይመስላል ማለት ነው። እንደዚህ እንደምታዩት ነው። ለመጀመሪያ ጊዜ ከሆነ ግራ ላይ ያጋባ ይችላል። ነገር ግን አሁን ላይ የተወሰነ ከፋፍዬ ሳስረዳችሁ ሞር ክሊር ይሆንላችሁ ይመጣል ማለት ነው። የመጀመሪያው ይሄን ከከፈትን በኋላ የምናገኘው በግራ በኩል ላይ የምናገኛቸው ቱልባር የሚባሉት ናቸው። እነዚህ ቱልባር የሚያገለግሉት ወረቀት ላይ በእስክሪብቶ፣ በእርሳስ፣ በብሩሽ እንደምንስለው እና እንደምንጽፈው ሁሉ ፎቶሾፕን ዶክመንት ከከፈትን በኋላ ለመጻፍም ሊሆን ይችላል፣ ብሩሽ ለመቀባትም ሊሆን ይችላል። እነዚህ ነገሮች ብሩሽን፣ ላጲስ፣ እርሳስ፣ ስክሪፕት እናገኝበት ኦፕሽን ቱልባክስ ይባላል። ቱሎችን ምንሰራባቸውን ቱሎች የምናገኝበት ቦክስ ማለት ነው። ስለዚህ ይሄ ኦፕሽን እንግዲህ ብዙ ኮንተንቶችን ይዟል። ይሄን ኦፕሽን ደግሞ እንደዚህ እንዲረዝም ካልፈለግን እችን ቀስት በምነካበት ጊዜ እንደዚህ 2 ኮለመን ይዞ ሊኖር ይችላል ማለት ነው። 20 የምትጠቀሙ ከሆነ እያንዳንዱ ቱል ላይ ከላይ ከርሰሯን ስታደርጉ የሚሰራውን ስራ ይነግራቸዋል ማለት ነው። ኦኬ ከሱ በመቀጠል የሚኖረን ደግሞ ከላይ ላይ የምናገኘው ፋይል፣ ኤዲት፣ ኢሜጅ፣ ሌየር፣ ታይፕ፣ ሴሌክት፣ ፊልተር፣ 3D ቪው፣ ዊንዶ እና ሄልፕን የያዘው ሜን ባር ብለን የምንለው ወይም ደግሞ ዋናው ባር ማለት ነው። ይሄ ዋናው ባር ለመጀመሪያ ጊዜ ከከፈታችሁ ከኔ ጋር እንዳልኳችሁ ኢንተርፌሱ ተመሳሳይ ነው። እዚህ ጋር የምናገኛቸው ኮመን የሆኑ ወይም ደግሞ ሁልጊዜም የሚቀመጡ ናቸው። ፋይል፣ ኤዲት፣ ኢሜጅ እና አይቀየሩም ማለት ነው። ይሄ ኢንተርፌስ ከኔ ጋር የተለያየ ኢንተርፌስ ያላችሁ ወይም ደግሞ ሌላ ፎቶ የምትጠቀሙ የተወሰነ ኢንተርፌሳችን እንዲመሳሰል ዊንዶ የሚለውን ኦፕሽን ውስጥ ገቡና ወርክ ስፔስ የሚለውን በመምረጥ ኤሴንሻል የሚለውን ትመርጣላችሁ። ኤሴንሻልስ ምንም ለውጥ ከሌለው ሪሴት ኤሴንሻልስ ትሉታላችሁ። ኤሴንሻል ዲፎልት ላይ ይመልስላችኋል ማለት ነው። ከኔ ጋር ይሄን ራሱ ፎቶ የምትጠቀሙ ግን ያን ማድረግ አይጠበቅባችሁም ተመሳሳይ ስለሚሆን። ኦኬ ከሱ ስር ላይ ያለው ደግሞ ምንድነው? እዚህ ጋር ከቤቷ ስትሬት ላይ የምናገኘው ደግሞ ኦፕሽን ባር ይባላል። ኦፕሽን ባር የተባለበት ኦፕሽን እንደምትሉት አማራጭ ነው። እንግዲህ ኦፕሽናል ነው። ከአንዱ ጋር ከማጋር ዲፔንድ አድርጎ ኦፕሽናል ይሆናል የሚለው ቱል ቦክስ ላይ ዲፔንድ ያደርጋል። ለምሳሌ ሙቭ ቱልን ስመርጥ እዚህ ጋር እንደምታዩት እነዚህ የአላይመንት ኦፕሽኖች አሉ። ማርኪ ቱል በመርጥበት ጊዜ ደግሞ ይቀየርና ያኛው የአላይመንት ኦፕሽን እዚህ ጋር አድ፣ ሰብትራክት፣ ኢንተርሴክት፣ ዩኒየን የሚሉ ኦፕሽኖች ይኖሩኛል ማለት ነው። ከዛ ደግሞ ሌላ ደግሞ ከመረጥኩኝ እንግዲህ እንደምታዩት ነው። ከቱል ላይ ዲፔንድ ያደርግና ኦፕሽናል ነው ይቀያየራል ማለት ነው። ይሄን ካየን በኋላ እንግዲህ 3 ነገሮች አይተናል። ቱል ቦክስ አይተናል። ከላይ ያለው ሜን ባር ነው። ከሱ ስር ደግሞ ያለው ኦፕሽን ባር የሚለው ኦፕሽናል ባር ነው። በቀኝ በኩል ስንመጣ ደግሞ የተለያዩ ፓናሎችን እናገኛቸዋለን። እነዚህ ፓናሎች ጥቅማቸው ምንድነው? ለምሳሌ ቴክስትን እዚህ ጋር ስንመርጥ ቲን እዚህ ጋር ያለችዋን እንደምታዩት ቲን ስመርጥ እዚህ ኦፕሽን ባር ላይ የተወሰነ ፎንት ማገኝበት፣ ሳይዝ ማገኝበት፣ እንደገና ደግሞ እዚህ ጋር የፓራግራፍ አላይመንት ኦፕሽኖችን ይሰጠኛል። ከዚህ ጋር ደግሞ ሞር ከቴክስት ጋር በተገናኘ የበለጠ ስራ ለመስራት ፓናል ላይ መጥቼ እቺ ኤ ምልክት ስነካ ብዙ ሞዲፊኬሽን መሰራበትን ኦፕሽን ይሰጠኛል። ስለዚህ የፓናሎች ጥቅም እንደምታዩት ነው። ከቱሎች ጋር የተገናኘ ነው። እንደ ኦፕሽን ባር አይነት ነው፣ ግን ከኦፕሽን ባር በይበልጥ የተሻሉ ሞዲፊኬሽኖችን ወይም ደግሞ ሰፋ ያለ ሞዲፊኬሽን ለመስራት ያገለግለኛል። ብረሽም ከሆነ እዚህ ጋር ብረሽን በመመርጥበት ጊዜ የተወሰነ የብረሽ ኦፕሽን እዚህ ጋር ይሰጠኛል። ነገር ግን እዚህ ጋር ብረሽን ስመርጥ ደግሞ ከዛም የበለጠ ኤዲት ማደርግበትን ኦፕሽን ይሰጠኛል። ስለዚህ ፓናሎች የኦፕሽን ባር ሰፋ ያለ ቨርዥን ብለን መያዝ እንችላለን። ሲቀጥል ፓናሎችን የት እናገኛቸዋለን? እዚህ ጋር እኔ ጋር ያለው ብረሽ እናንተ ጋር ከሌለ የት ነው የምናገኛቸው የሚለውን ለማወቅ ቅድም እንደገባ ነው ዊንዶው ውስጥ እንገባለን። ወርክ ስፔሱን ትታ ነው ከስር ላይ እንወርዳለን። እዚህ ጋር እንደምታዩት የራይት ምልክት ያለባቸው በሙሉ ፓነል ጋር የወጡ ናቸው። ራይት ምልክት የሌላቸው ደግሞ የሉም ማለት ነው። ስለዚህ ከነዚህ ውስጥ ቼክ የተደረገባቸውን ብቻ በቀኝ በኩል የምናገኛቸው ሲሆን ቼክ ያልተደረገባቸውን ደግሞ አናገኛቸውም ማለት ነው። በዚህ መልኩ መጨመርም መቀነስም እንችላለን ማለት ነው። ከዛ በመቀጠል ደግሞ የመጨረሻ የምናየው ነገር እዚህ ጋር ቱል ቦክሶች ላይ ቱል ባር ላይ ትናንሽ ትራያንግሎች ይታዩናል። ዚሽ ጋር እና ዚሽ ጋር እዚህኛው ላይ ያለ እንደምታዩት ነው። እና የዚህ ነገር ጥቅሙ ምንድነው? እቺ ትራያንግል ባለችበት ቦታ በሙሉ ያ ቱል በውስጡ ተጨማሪ ቱሎች ይዟል ማለት ነው። እነዛን ቱሎች ለማየት ለምሳሌ ማርኪ ቱል ላይ ሆኜ ራይት ክሊክ ሳደርግ በውስጡ ሌሎች ተጨማሪ 4 የማርኪ ቱል ታይፖችን በውስጡ መያዙን አረጋግጫለሁ ማለት ነው። እዚህ ጋር መጥቼ ሌስ ቱል ላይ ስነካ 3 ማለት ነው። ስለዚህ ቦታም ሴቭ ያደርግልናል በዚህ አይነት መልኩ በውስጡ የተለያዩ ኮንተንቶችን በመክተት ማለት ነው። ስለዚህ እነዚህን እዚህ ጋር ካየን ፓናሎች ከስተማይዝ ናቸው ብያቸዋለሁ። እንግዲህ ይሄን ለምሳሌ ኤክስ ፎንት ከዚህ ጋር ማጥፋት እችላለሁ። ሙሉ ይሄንን ጎትቼ ከዚህ ጋር ማጥፋት እችላለሁ። እነዚህ ነገሮች ከዚህ ጋር ማጥፋት እችላለሁ። እንደገና ዊንዶው የሚለውስ መጥቼ
ብረሽ የሚለውን ኦፕሽን ፈልጌ ብረሽ የሚለውን መርጬ ይሄንን ጎትቼ እዚህ ጋር ማስገባት እችላለሁ። ይሄው ብረሽ የሚለውን አስገብቻለሁ። እዚህ ጋር ማስገባት እችላለሁ። ኦኬ በዚህ አይነት መልኩ ማስገባትም ማስወጣትም እንችላለን ማለት ነው። ስለዚህ የመጀመሪያ ክፍል ቱቶሪያል ይህንን ይመስላል። በቀጣይ ቱቶሪያል ላይ እንግዲህ ስለ ሪዞሉሽን እና ከለር ሞድ እንዲሁም ኢሜጅ ታይፕ ኢሜጅ የኮመን ፋይል ታይፖች እና ጄፒጂ፣ ፒኤንጂ እና ቲፍ፣ ፒዲኤፍ የሚባሉትን ምንድናቸው ለምንድነው የምንጠቀምባቸው የሚለውን ይዤላችሁ እመጣለሁ። መልካም ጊዜ፣ መልካም ቆይታ። አመሰግናለሁ።